የኔ ተከራይ ክፍል ተዘጋጅቶ አልቋል። ልብስን ብቻ ይዘና የኔ ውድ ሲያግን ምንም ነገር አይለንም። ብቻዬን ላለመሆን አከራየዋለሁ ብየዋለሁ። ለወራት ሄዶ እንደሚቆይ ነው የማውቀው። ስለዚህ ቢመጣም ተከራይ ነህ አለቀ። የኔ ቡና አጣጭ ምንም ሀሳብ እንዳይገባሽ። አንቺ ብቻ ደህና አድርገሽ ቆዩ እንጂ ድቅቅ እስኪል ነው የምወቅጥልሽ። በቃ ዛሬ ሆኖ ነው የምመጣው። ናልኝ መጣሁ። ለምንድን ነው እንደዚህ አፈጦ የሚያዩ? አሃ ገባኝ። እንዲህ እንደኔ ዘናሽ ሰፈሩ ላይ ገብቶ አያውቅም ማለት ነው። ወንዶቹ እንዲህ ካፈጠጡብኝማ ልጃገረድ ሴቶቹ ቢያዩኝ እንዴት ሊሆኑ ነው? ወይ ወይኔ ውርደቴ የት የተነሳች። አንድ ቀን ግን ይሄን ውርደቴን ለባሌ ዘርግፈው ያበቃልኛል። ያበቃልኛል ማለት እና ምን ለማለት ፈልገህ ነው? አለሁልሽ ለማለት ነው? ታውቂዋለሽ፣ መድገም አይጠበቅብኝ። ብሬ፣ ይሄ ያዝነው ድብቆሽ ስህተት ቢሆንም ለእኔ ብዙ ደስታ ሰጥቶኛል። ገረድ ካደረገኝ ባሌ የሚጠራቀም ህመምና ስቃይን ተነፍስበታለሁ። ብሬ ግን ነገ አንተን ይጎዳል። በእኔ አትቁም። ቢያንስ የራስህን የነገ ሰው መፈለግ አታቁም። ይመስለኛል ስለ ነገዋ የኔ ሴት ማውራት አለብን። አፈር ብላ። ምን ነይት? ምን ሆነሻል? እህቴ ቆይተሽ ነው። በጧቱ እሷ ቤት ምን ትሰራለሽ? እንትን እኮ ብሬ ቁርስ እንብላ አለኝና ሱቅ ሄጄ። እንዴ ራሻለሽ እንዴ? እሷ ቤት አይበላም ምናምን ያልሽ? አልበላሁም እኮ ላጉርስሽ ምናምን አለኝ። ዝም ብዬው መጣ። እንዴ ቆይ ራስሽ ቁርሳችንን ሰርተሽ አንበላም ነበር? ሰርቻለሁ የኔ እናት፣ ገብተን እንበላለን። እሺ ለማንኛውም ትምህርት ቤት እያረፈደብኝ ነው። ቶሎ ቁርሳችንን በልተን እንውጣ። ማነው እንዴ በሩን ይሰብሩልኝ እንዴ? ማን ነው እንደዚህ በሩ የሚቀጠቀጠው? ሊገነጥሉት ነው እንዴ? በሀብቱ እንዳይሆን ቆይ በሩን ቼክ አድርጌው ልምጣ። እንዴት ነው የሚያደርጋት? ሰላም። ምን ፈልገህ? እውነቱን ነው። ላንቺ ጠባቂ ማቆም ሲያንሰው ነው። በጣም ውብና ቆንጆ ሴት አይደለሽ እንዴ? ምን እንደምታወራው? ለምን እንደምጣው? ተርጓሚ የለም? እኔ እኮ አማርኛ የምታወሪ መስሎኝ ነው ስራውን ስራ ብዬ አምኜ የተቀበልኩት። ምን ያንተከትካል? ለምን እንደመጣህ አትናገርም? የመጣሁት እንባ ጠባቂ ለመሆን ነው። ይሁን እንዳሻው እባላለሁ።
የተከበሩ የባህብቱ ማን ያዘዋል ታማኝ አገልጋይ ነው። የባለቤቴን ስም ስጠራን ይሰማክ? አንተ የፈለግከውን መሆን ትችላለህ። ምን ነበር ልሆን መጣ ያልከኝ? የትዳሩን ባጠባቂ አንቺን ለመጠበቅ ነው የመጣሁት። ቀጥል። እሱ የት ሄዶ ነው ለእኔ ሞግዚት የሚቀጥርልኝ? ሞግዚት? ምኑን አመጣሽው አንቺ? እኔ በሰማይ ተወርዋሪ በምድር ሰሳሪ ልዩ ስፔሻል ፎርስ ነኝ። እኔ አጠገብሻለሁ ማለት የሰማይ ወፍ የምድር ተንኳሽ ሊነካሽ አይችልም። መሀል ላይ ያለውን ሰው አታስቢው። አበቃ። ለምን ሊነካሽ አይችልም? ገና ሲያስበው ነው በተኛበት ማስቀረው። ቆሞ ቢያስባት ማለቴ መንገድ ላይ እየሄደ አታስቢው። ሐሳቡን በእንጭጭ ማስቀረት የሚችል ኃይል ነው ያለኝ። ባጠናሁት ጥናት መሰረት ሰው ሲራመድ ተኝቶ ያሰበውን ሐሳብ ያስበዋል ይላል። ያው የሐሳቡ መነሻ መተኛት ነው። እኔ ግን ቆሜ ነው ማስበው። ተኝተሽ ነው? ቆሜ ነው። ተኝተሽ ነው? ቆሜ ነው። ተኝተሽ ነው? በቃ ቲና ተነሽና ቦርሳሽን ይዘሽ ነው። አንተኛው ደግሞ እሱ የት ሄዶ ነው? ምንድን ነው? ከተፈቀደልኝ ገደብ በላይ ማውራት አልችልም። ወረቀቱ ግን ሁሉንም ነገር ይናገራል። አሁን ክፍሌን ታሳይ። እህቴ ይህ አዲሱ እንግዳ ግን ምንም ቀልብ ያልወደደውም። ገና እንደመጣ ከሆነ ሰይጣኔን ያመጣብኝ። ማማረስ እኔም አላማረኝም። ግን ሰይጣኑን ምን አመጣው? ዝም ብሎ መምጣት አለ እንዴ? ቀላል አለ። በቃ ከመጣይቀር ይሄን ቀፋፊ ሰውዬ ከቤቴ እንዲያስወጣው ነገር። ትምህርት ስለማየው ዳብሮኝ አይመጣም። ግን ማታ ስመጣ እነግረዋለሁ። እሺ። ግን እሱንም ቀልብ ይወዶታል ብሎ ዝም እንዳይል። ደግሞ ሰይጣን ቀልብ አለው እንዴ? ቀልቡን ተይውና ሰይጣን ስለመውደድ ምን ያውቃል? ቀላል ያውቃል እንዴ? ባለፈው ይሄ ብሬ የሚባለው ልጅ እንዴ እህቴን እየወሰደብኝ ብቻዬን እያሳደረኝ ነው ስለው ቀልቤ ወዶታል ብሎ ይኸው እስካሁን መልስ አልሰጠኝ። አረ አንቺ እውነትም ስለመውደድ ያውቃል። ቲና ደግሞ እኔ ብሬ ጋር ድሬ ያውቃለሁ እንዴ? መች ነው እሱ ጋር ድሬ የማውቀው? ደግሞ ባሌ ሲመጣ እንዲህ ብለሽ ንገሪው ያሉሽ። እሺ ለነገሩ ስተኛ ትሄጂና ጠዋት ደግሞ ሳልነቃ ትመጫለሽ። ይህንን ያወቁት በምን እንደሆነ ታውቂያለሽ? አንዳንድ ጊዜ ካንቺ በፊት ስነቃ ነው። እኔ የምለው የሚያስተኛሽና የሚነግርሽ ተረቶች እንዴት ናቸው? ቆንጆ ናቸው? የትላልቅ ተረቶች ናቸው? በእናትሽ ንገሪ። ምን ነው አባቴ ያፈጠጥሽ? ይኸው ለኔ አይን አላርጂክ ነኝ፣ ጠንቀቅ በል። ይሁን እንዳሻው። ስሜን የፈለከው መስሎኝ ይሁን እንዳሻው እባላለሁ። አረ የፈለከውን እኔ ምን አገባኝ? ምን ማለት ነው? ቤተሰቦቼ ያወጡልኝ ስም አንሶኝ ነው የፈለኩትንም ሆኖ አንተ? ታዲያ እኔ የፈለከውን ሁን እንጂ የፈለኩትን ሁንልኝ አላልኩም? ለመሆኑ አንተ ማን ነህ? ማለት ለቤቱ ማን ነህ ማለቴ ነው። ተከራይ ነኝ። ተከራይ ተዛለቅናታ። ምን ተፈጠረ ውዴ? ምን ሆነሃል? ቆይ ማን ነው ሰውየው? ምን ሊያደርግ ነው ቤት ድረስ የመጣው? ምን ነው ተናገረህ እንዴ? ማለት ገና ሊናገረኝም ይችላል ማለት ነው? ቆይ ማን ነው ሰውየው? እንባ ማለት ቆይ ምንድን ነው እንባ? ጠባቂ ነኝ፣ ስፔሻል ፎርስ ነኝ፣ ከሰማይ ተወርዋሪ ነኝ ምናምን ነው የሚለው። ጠባቂ አለቀልኛ። ቆይ ምን ነው ክፋቱ? ሰው አይደለም ለሚስቱ ለሚጠፋ ንብረት ጥበቃ ይቀጥር የለ እንዴ? አንተ ደነዝ ነህ እንዴ? የገዛ ሚስቱ ነች፣ ከማን ነው የሚጠብቃት? ካንተ ነዋ። ከልካይ የለኝም ብለህ ሰው ሚስት ስታማግጥ ያልደበረ ባል የሚስት የደህንነት አሳሰበ የሚለው ጥበቃ መቅጠሩ ምን ነው የሚደብረው? ምን ያህል እንደምወዳት ታውቃለህ አይደል? በችግሯ ጊዜ ያጠመዳት እንጂ ወዶ አይደለም ያገባቸው ብሎ ነገር የለም። ቤተሰቦቿ ደግሰው አልዳሩ። እውነቱን ንገረኝ ካልከኝ ግፉ ያንተ ነው። ባል ሚስቴ ቤቴ ብሎ በጀተው በጀት እንደፈለክ እየተቀለብክና እየታቀፍ መኖር።
አንተ የሱን ባጥባቂ ነህ እንዴ? አግዘኝ እርዳኝ አልኩኝ እንጂ ስደበኝ አልኩኝ እንዴ? ተዋ። እኔ እኮ ስለ እውነታው እያወራን መስሎኝ። እርዳኝ አግዘኝ እንዳልክ መች አወኩ? እሺ ምን እንዳግዝ ነው የምፈልገው? ምንም ዝም በል በቃ። ቡና አምጪልኝ። እና እሺ እሱ በምን መልኩ ነው ያለው? እስረኛ ደግሞ ምን መልክ አለው? በረሃው አርመጥምጦታል። ተጎሳቅሏል እያልከኝ ነው? ቆይ ታዲያ ይህን ያህል ምን ቢበድል ነው ይሄ ሁሉ በደል የሚደርስበት? ሰርቆ ነው እንዴ? ምን አጡ? ሁሉ በእጁ ያለ ጉልቤ ባል ነው ያለሽ። በኋላ ላይ የማይነካ ነክቶ ጥርስ ተነከሰበት እንጂ ሁሉም ይወደው ነበር። የማይነካው ምንድን ነው? የጻፈልሽ ላይ አልነገረሽም? ለነገሩ ምኑ ይነገራል? ምንድን ነው? ቆይሽ ምን አስቦ ይመስላል? ስለኔና ስለሱ ያወቀ ይመስላል? ከዚህ በፊት አድርጎት አያውቅም። ቆይ አሁን ማድረግ ለምን አስፈለገ? ምን አባ ምክር እንደሚሰማ ሳልጅ ትለኛለህ? የሆነ ነገር በለኝ እንጂ። ዝም በማለት አግዘኝ ስላልከኝ እንጂ እኮ ስንት ላወራ የምፈልገው ሀሳብ ነበር። እሺ አውራ። አረ ዝም በል። ካንተ ምንም ደህና ነገር አይወጣም። እሺ ግን ይሁን። ምን አስቦ ይመስላል? አረ ተው ፋት ብለኝ የሆነ ነገር በል። አረ በስመ አብ ናቲ። ሚታይ ልታጠኝ ነው? ትምህርት ላይ እንዴት እሳት መሰልኩሽ? ቆይ ላስጠናሽ። ኧረ እባክህ መሬት ልታንከባለለኝ ነው እንዴ? ኧረ እኔ ትምህርቱን ላስጠናሽ ነው ያልኩት። የምን መንከባለል ነው? አይ ጠዋት እንደዚህ መሬት ሰርሳሪ፣ መሬት ተመራማሪ ምናምን ስትል ስለሰማሁ ነው። ግን እኔ ትንሽ ሳይነስ ስለያዘኝ ብቻዬን ላጠና አይሻልም? ያው መሬት ስሰረስር አቧራው ያፍነኛል። አይ ሚጣ እሱ እኮ እዛ ስልጠና ላይ ነው። ደግሞ ሚጣ አለም። እሺ ስሜ ቲና ነው። እሺ ቲና። ሰው ይሄን የውሻ ስም እኮ ታቅፎት እንደ ሀገር ሀብት ይዞት ይዞራል። ውሻ ብለህ እየሰደብከኝ ባልሆነ። ኧረ አልወጣኝም። የምን ደርሶ ቱግ ማለት ነው? እኔ ያልኩት እናትሽ ከመሸ ወዴት ሹልክ ካለች ነው። ይሄ ቤት ግራውንድ አለው እንዴ? ስለ ግራው አላውቅም፣ ግን ደግሞ ማታ ማታ እንደዚህ ያደርጋታል። ልመደው። እሺ የባለስልጣን ሚስት አማግጦ። የምርሽን ነው? ይሄ ውሻ እንደሚያደርገው እኮ አውቅ ነበር። ከአንዴም ስንት ጊዜ አይቼዋለሁ። ነግሬሽ ነበር እኮ አንቺ አልሰማልሽ እንጂ። ብሰማ ምን አመጣለሁ? ንገረኝ፣ ምን እፈጥራለሁ? ገፍቼ ላሸንፈው ማልችለው ሰው ነው። እንደማልወደው ስለሚያውቅ አንድ ቀን ክብር ሰጥቶኝ አያውቅም። አሁን ደግሞ ጭራሽ ጠፍሮ ሊያስረኝ ጠባቂ ላከብኝ። ሰሊና ተረጋጊ። ለዚህ አህያ እንደዚህ መሆን የለብሽም። አንቺ ምንም ለማድረግ አቅም ባይኖርሽ ፈጣሪ ፍርዱን ሰጠ። ከነ ስራው ከነ ብልግናው ተያዘ። ያ የሚያሳስበኝ ይመስላል? ንገረኝ። እኔ እሱ መማገጥ ወንጀል የሚሆንብኝ እኔ ማን ነኝ? ምን እያረኩ ነው? የትኛው ንጽህናዬ ነው በእሱ ለመፍረድ የሚቃጣኝ? ሰሊና ተረጋጊ። እሱ ምን ተሞሽሬ ያገባሁት ያገባልኝ። በእሱ ቦታኛ ተይዘን ቢሆን ምን ይፈጠራል ብሬ? የመጣው ጠባቂ እዚህ ላርፍ እንደሆነ ነግሮኛል። ስለዚህ ክፍሉን ለቃ መውጣት ግድ ነው። በአጭር ጊዜ ውስጥ ቤት ፈልገው ውጣ። ሰሊ በሰላም ነው? አስጨነቅሽኝ እኮ። እኔማ ከግቢው ላይ ወጣሽ ነበር የመሰለኝ። ምን አገባክ? ያገባል ነው ወይስ ግቢ ውስጥ መንቀሳቀስ አልችልም? አሃ
እዚህም ችግር አለ ማለት ነው። ትወገዳለህ። ይገባኛል። ይሄ ሁሉ መከራዬ ባንተ ንጹህ ፍቅር ላይ ባደረስኩት በደል ነው። የቤተሰቤን ህይወት እቀይራለሁ ብዬ እምነትህን ገፍቻለሁ እና ደግሞ ዋጋ እየከፈልኩ ነው። ምን እያልሽ ነው ሰሊና? በቃ ማድረግ የነበረብሽን ነው ያደረግሽው። እኔ ተረጋግተሽ እንዳትኖሪ ህይወትሽ ላይ መጥቼ በጠበጥኩሽ። ዝም ብለህ ቀፈኝ ብሬ። ካሁን በኋላ ነገሮች መቆም ግድ ሊላቸው ነው። ይሄ እሱ አቃጣሪ ከዚህ በኋላ ወሬ ቢያቃጥር ያበቃልኛል። እኔንም ቤተሰቤንም ነው የሚያዋርደው እና እባክህ መቻል አለብን። ልክ ነሽ፣ መቻል አለብን። ግን በማንኛውም ሰዓት ከፈለግሽኝ አለሁ። አልፈልግህም። ቆይ ተለያየን ማለት ነው ማለት ነው? ሲጀመር ማን አጣመራችሁ? እየተሰራረቃችሁ አልነበር እንዴ? ኧረ ተው ናቲ ተው። እንደ ስምህ ህፃን ካልሆንኩ ነው እንዴ የምትለው? መቼ ነው የሚገባ? በጋ አምላክ ስሜ ናት ነው ያለው። ናት እያልክ እያሳነስክ ያለው አንተ ነህ። ቆይ ግን በቃ ከግቢ ልታባረር ነው? ተባረርኩኝ እንጂ ከዚህ በኋላ እንገናኝም አለችኝ አላልኩም። እኔ የምለው ያ የታሰረ ሰውዬ አልቅሶ ቢሆን እንዴ? ሰው ሲታሰር እኮ ጸሎቱ ከባድ ነው። ስለሚፈራ ለአምላኩ ይቀርባል ትል ነበር አክስቴ። ለማንኛውም ወደ ቤት አልመለስም። ከስሯ መራቅ ስላለብኝ አንተ ጋር ነው የማርፈው። ትችላለህ፣ ግን ዝሙት መማገጥ ምናምን አለ ማለት ልምጣ ምናምን ብትል ማለት ወዴት ነው? ወደ ውስጥ ልገባ። ችግር አለው? ክፍሌን ሰጠው። መውጫ መግቢያን ተቆጣጠር እንጂ እኮ አቅፋተኝ አላለ። ስለምን ማቀፍ ነው የምታወሪው? እኔ እኮ የተከበርኩ ሰው ነኝ። ያን ያህል ቅሌታም ሰው አይደለሁ። እንዴት ነው ባለውለታዬን አጉራሼን የምከዳው? አልክደው። ምን አመጣው? ለማንኛውም ክፍሌን ሰጥቻለሁ። ወደ ውስጥ እንድትገባ አልፈልግም። ስራ መጠበቅ ከሆነ ጠብቅ፣ ያለዛ ምን ታፈጣለህ? ስራ ጥበቃ አይደል? ሂድና ክፈተው። ልክፈተው? ሂድና ክፈት። እሺ። አንቺ ያልሽኝ ጥበቃ እሱ እንዳይሆን ብቻ። ወይኔ ስዊት ቦይ እኮ ነው ሲያምር። ስዊትም አልሽው ግራዋ ጥበቃዬ ነው። ትገቢ እንደሆን ግቢ። ደግሞ ጀመረሽ። አድናቆቴን አልጨረስኩም። በኋላ ቁጭ ብለን ነጥብ በነጥብ እንወያይበታለን። እሺ
ሄሎ ሰሊ፣ እንዴት አመሸሽልኝ? ደህና ነኝ የኔ ወድ፣ አንተ እንዴት ነህ? ሰዓታችን ሲደርስ እኮ ናፈከኝ። እና ልምጣ? ኖ ብሬ፣ አይሆንም፣ መቻል አለብን። ቤት ገባህ እንዴ? አዎ ገባሁ። በቃ እሺ፣ ደህና ደር። ትናፍቀኛለህ። እሺ እሺ፣ ሰላም ደሪልኝ። እኔም ትናፍቀኛለሽ። ያን ያህል ሊረብሽ አይገባም። የፈለገ እንደምትወጁ ቢያቅም ስታገቢ ግን ካንቺ መራቅ ነበረበት። ሰሊ፣ በጣም ከባድ ነው። ህይወትሽን ሊረብሸው ይችላል። እንዲመጣ መፍቀድ የለብሽም። ጥፋቱ የኔ ነው ነፂ። ሊረሳኝ እየታገለ ባለበት ሰዓት መልሼ ወደ እቅፉ የገባሁት እኔ ነኝ። ምን ላድርግ? ሚስት አድርጎ ያገባኝ ሰውዬ ገረድ አድርጎ ከማስቀመጥ የዘለለ ነገር አድርጎ አያውቅም። ሁሌ እያቆሰለ እኔን መሳለቂያ ከማድረግ የዘለለ ሚስቴ ብሎኝ አያውቅም። ከፋኝ፣ ብቸኛ መሆን ያመመኝ። ሴትነቴ መወደድ፣ መናፈቅ ፈለገ እና መልሼ ወደ ህይወት ያስገባሁት። ፍቅር ከባድ ነገር ነው። ለዛ ነው ዳርዳሩን የምለው። መሀሉ በጣም ብዙ ህመም አለው። ተመልከች፣ አሁን ደግሞ በኪራይ እንደተጣላ አከሬ ከስር ያባረርኩት። ከዚህ በላይ ህመም ከየት ይመጣል? ሰሊ፣ በቃ ተይ። ለመጨናነቅ ነው እንደ ጠራሽኝ? ይልቁኑ መፍትሄ እንፈልጋለን። በዛ ላይ ደግሞ ለዚች ለትንሿ እህትሽ ቢያንስ አስቢ። እሺ በቃ ትንሽ ጊዜ ስጭኝ። አንቺ ልጅ አይንሽ ማረፊያ የለውም? ምን ነው አንቀለቀልሽው? ያው ለማሳረፍ ነዋ። እኔንም አሰራኝ እስኪ በእናትህ። አሰልጣኝ አይደለሁም። ያለውን የሰጠ ንፉግ አይባልም ይባላል። የምችለውን አሳየኝ። ነጭ ቲና በኋላ ረፈደ ብትይ ነው የለውበትም። በቃ ነኝ እንሂድ። እኔ የምለው ይሄ ብር የሚባለው ልጅ አይመጣም እንዴ? አይመጣም። ምን ነው? አይ ምንም። ከእንቅልፌ ስነቃ ስሬ ተኝተሽ አይቼሽ አሳዘንሽኝ። ናፈቀሽ እንዴ? ሆ ምን እያልሽ ነው? ምንም። ግን ባልሽ እንደዚህ ቢወድሽ ጥሩ ነበር። በጣም እኮ ነው የሚወድሽ። ማታ ማታ ተረት ተረት እኮ ይነግርሻል። ቲና ውጪ። እሺ በቃ
ወዴት ነው ወይዘሮ ሰሊና? ወይዘሮ ለእህቴ የትልቅ ሰው ስም እየሰጣት ባልሆነ ያው ባለትዳር አይደለች ቲናዬ? አንቺም ስታገቢ እኮ ወይዘሮ ትባያለሽ። ስለ ማብራሪያ አንቺን አመሰግናለሁ። አንተኛው ደግሞ ስታይን ሱቅ መሄድ ይመስላል እንዴ? ያው ትምህርት ቤቷ አድርሳትና መቼ ሳንተ ተጎልተህ ከነ ያልሄድም። ጥሩ ለባብሽ ልውጣ። እህቴ የምርሽን ነው? እኔ እሱ ከሚሸኘኝ ብቻዬን ቤት ይሻለኛል ብሎ ነገር የለም። መጠበቅሽ ውዴታ ሳይሆን ግዴታሽ ነው። እሺ አንቺስ ስፖርት እንዴት ነበር? ያው ትንሽ መፈጥፈጥ ባይኖረው ኑሮ አሪፍ ነበር። አንተ ሰውዬ ቶሎ አታስረፍድብኝ። ቆይ በጠዋት የት ሄደህ ነው? ቤተክርስቲያን። አንተ ቤተክርስቲያን እና ጸለይክ? ታዲያ ምን ብለህ ጸለይክ? አንተ እንዳያረገኝ ነዋ። ለእኔ ባልሆነ ሴት ፍቅር ድርቅ ብዬ እንዳልቀር አባት ሆይ ባልወዳትም ባትወደኝም የኔ ሆነችዋን ስጠኝ እያልኩ ታውቃለህ። የእሱ ይበልጣል። ልክ ነህ፣ የእሱ ይበልጣል። አየህ እኔም እሷን እሱ ስለሰጠኝ ነው መተውም አልፈልገው። ስትወድ እንደዚህ ነው። ሁሉ ነገር ልክ ነው የሚመስልህ፣ ሁሉ ነገር ከእሱ የተሰጠ ነው የሚመስልህ። ልክ እንደዚህ ሲሆን በቃ ልክ ነው ብዬ አስባለሁ። በቃ ቶሽ ወይሰን ታዲያ እኔም እኮ የምጸልየው እንደዚህ እንዳንተ እንዳልሸወድ እኮ ነው። ይሄ ሰው ይኸውልህ አንዴ ስሩን ለምዶታል። የተፈታ ቀን በ6 ዲሽቃ ራሱ አይበቃውም። ብዙ ትንንሽ አድርጎ ይበታትናል። እኛም እንግዲህ ከዛ ያገኘነውን ለቃቅመን እንቀብራለን። ኧረ ተው ግን ተው፣ ለቀባሪም ተመች። የኔ ወድ አንድ ቀን ግን ስንት ወር ነው? መኖር ብቻ ወዴ አመታትም ጭምር ነው እንጂ። ልክ ነህ። ብዙ አመታት ነው የሆነብኝ። ቲና እንኳን ስቃይ ገብቷት ብሬ ይወድሻል አለችኝ። ይሄ ልጅ ግን ማመን ከባድ ነው። እንዴት በምንም አታውቂውን ሰው አብሮሽ እንዲኖር እንዲጠብቅሽ ይልከዋል? ይሄ ምኑ ነው የሚታመነው ፍቅር? ሲመስለኝ ብዙ አመት መታሰሩ አይቀርም። ለዛ ነው ደብዳቤውን ከባንክ ወረቀት ጋር እያይዞ ይላከልኝ። ጥሩ ነው። ያን ካደረገ ለአንቺ ተጨንቋል ማለት ነው። ግድ ሄደሽ መጠየቅ ይኖርብሻል። እየምርህን ነው? እየጠበቅኩት እኮ ባልተፈታ ትላለህ ብዬ ነበር። ሰለዬ ትላንት ብዙ ሳስብ ነበር። እሱ ገንዘብና ሀብቱ ማሰቢያ ስላሳጣው ነው ፍቅራችንን የጎዳው። እኛ ግን የተጎዳው ፍቅራችን ነው እሱን እንድንበድል ያደረገን። ልክ ነሽ። ባልሽ ነው እና ባልሽን ደግሞ ከሳም ጠቆረም አጣም ገረጣም መንከባከብ አለብሽ። ስለዚህ ከቻልሽ አገሩ ድረስ አብሬሽ እሄዳለሁ። ማየት አለብሽ። ሰሊናስ አለች አረፍ ብላለች። እንዴ የት ነው ልገባ? ባልሆነ ምን ችግር አለው? ከትምህርት ቤት የተላከ መልእክት ነበራት፣ እሱን ልነግራት ነው እኮ። በኋላ አይደርስም። እኔም እንዳትቀሰቅሽኝ ብላ ነው ገብታ የተኛችሁ። ታዲያ እንደሱ ማለት እየቻልሽ ምን አስደነገጠሽ? ለካችን እብድ አታውቃትም። ስተኛ ጨርቋን ጥላ ነው የምተኛው። እና እኔ ራሱ ቅድም ላናግራት ስገባ ደንግጬ የተመለስኩት እሱ ትዝ ብሎኝ። በቃ በኋላ አወራታለሁ። አይ ፈጣሪ፣ እሺ ስራ ይስጠኝ። ሲጀመር እኔ ማን ሆኜ አገር ሁሉ ስራ ፈት በሆነበት ስራ እንፈልገው፣ ግን እንዴት ባጣ ቆይ ያደርገኛል? ለዛውም ላንተ። ወደ ታሰረበት ሀገር ልንሄድ ነው። ልንሄድ ነው ያልከው?
የት እዛ በረሃ ምናምን? እውነትም ይሄ ልክፍት ነው። ወጥተህም ዳግመኛ በእኔ ምክንያት መታሰር ስለማይቀር አንደኛ እንድፍት አድርገኝና አንድ ላይ ትታሰራለህ ለማለት ነው። እሷ ናት ገብታ የምትጠይቀው። እኔ ግን ቢያንስ ስንሄድና ስንመጣ በሚኖረው በመንገድና በቀናቶች ጥሩ ትዝታ አሳልፍ ይመጣለሁ። ተው እባክህ፣ ይሄ እኮ ኢትዮጵያ ነው። እንደፈለግ በየመንገዱ ሹፌር አቁመው እያልክ መዝፈን አትችልም። እንድም ቢሆን የፈጠራ መብት የተጣሰ ብላ ዝም አትልም። ቆይ አትወደውም አይደል? ለምንድን ነው የምትጠይቀው? ከቻለች እንዲሁም መክሰስ ነው ያለባት። ተው እንጂ አቋም ይኖር። ባሏ ነው ምናምን ስትል አልነበር እንዴ? እንደ ሚስት በዚህ ጊዜ ከጎኑ ካልሆነች ምን ዋጋ አለው? በቃ ከጎኑ መሆን አለባት። ያው አግዘኝ ነው ያልኩ ሳትለኝ ላግዝ ነበር። እውነት ጥሩ ነው ያደረገው። ደግሞ ይቺ አብሮ በመሄድና በመምጣት ሰበብ መማገጧ ምናምን ብትቀር ማለት ነው። አልማገጥም። እንደውም ከዚህ በኋላ በችግሮቿ ሁሉ ከጎኗ ሆኜ እንደ ወንድም አብሬያት መሆን ነው የምፈልገው። ተማምነናል። ወይኔ ጸሎቴን ማስተካከል አለብኝ ማለት ነው። እውነት የሚገርም የባህሪ ለውጥ ነው። እኔ እኮ ለዚህ አልነበረም የጸለይኩት። ልክ ነው እህቴ፣ ጊዜ የለኝም፣ ቶሎ አደርገዋለሁ። ምን መሰለህ ይሆን ባሌ ለእኔ በጣም አስፈላጊ ሰው ነው። ባሌ ነው እና ያለበት ሁኔታ ያሳስበኛል። ልክ ነው። እኔን ለመጠበቅ አንተ ልኳል። ግን ደግሞ እኔ ሚስት ነኝ። ባሌ ያለበት ሁኔታ ያሳስበኛል። እሱ ባይፈልግ ራሱ ሄጄ ማየት አለብኝ እና ደግሞ ትወስደኛለህ። ዛሬ መልእክት ልኮብኝ ነበር። የፈለግኩሽ አንድም ለሱ ነው። አሁን ላይ ያን ማድረግ አንችልም። ጥቂት ቀናቶች መጠበቅ አለብን። እስከዛው ድረስ ግን አንቺ እሱ የላከውን መልእክት መቀበል አለብሽ። ለምንድን ነው የማይሆነው? ቆይ ምንድን ነው መልእክቱ? ልጠይቂው እንደምትፈልጊ ያሳውቀዋለሁ። ከሱ መልስ እስኪመጣ ድረስ መታገስ አለብን። መልእክቱ ምንድን ነው? ሰሊ ልታምኚው ትፈልጊያለሽ እንዴ? ቆይ ብቻሽን ጥዬሽ እንዴት ነው የፈለግሽው? ነፂ ባሌን አውቀዋለሁ። ካለው ቃል ፈቀቅ ካልኩኝ አውጥቶ ጎዳና ነው የሚጥለኝ። አይመስለኝም። እሱ የሆነ ነገር ሄዶ ካላቀጠረ በስተቀር እንዴት ሊያውቅ ይችላል? ብቻሽ ሊያገኝሽ ፈልጎ መሆን አለበት እንጂ። ቆይ ግን ይሄን ያህል ያናደደሽ ከቤት ውጪ መባሉ ነው ወይስ ይሄ ልጅ አንድ ነገር ሳታረጊ መውጣትሽ ነው? ሁለቱም ያናዳል። ቆይ እሱ ማንኝ ነው የሚለው? አላወቀኝም። ነፂ እኮ ነኝ። በቃ አሁን ውጪልኝና እሱን በግልሽ አግኝተሽ ትተዋወቂዋለሽ። ነፂ ትናፍቂኛለሽ እኮ ግን ደግሞ ለቤተሰቤ ስል ነው። ደስ ይበልክ፣ ልሄድ ነው። እኔ መቆየትሽ አልከፋኝም፣ ግን አለቃዬ ምቾት ስላልተሰማው ማድረግ ያለብኝን ያደረኩት። ምን ነው ለአንተስ ምቾት አልሰጠውክም እንዴ? እሺ ቢያንስ ዛሬ ልደር፣ ቅር እያለኝ ከሚሄድ። ግድ የለሽም፣ ብትሄጂ ነው የሚሻልሽ። እመኝ፣ ነገ ይህንን ቀን ታመሰግኘዋለሽ። እሺ በቃ አልቻለችም ማለት ነው እንጂ እስካሁን ትደውልልን ነበር። ስለዚህ ዛሬ በጊዜ ወደ ቤታችን ልንገባ ነው ማለት ነው። በል ተነስሽ።
ነፂ በሰላም ነው? ፈልገሽኝ ነበር? የምትልኪኝ ቦታ አለ? በፍጹም። እንግዲህ ሰው እንዳላገኝ ከተከለከልኩ ስልኬ ከተወሰደብኝ ብቸኛ ነኝ ማለት ነው። አንተም እንደዚሁ። ስለዚህ ብናወራ ጓደኛሞች ምናምን ብንሆን አንተ ምን ይመስላል? አንቺ ላይ ስለሚሆነው ነገር በሙሉ በእውነት ከልቤ ነው የማዝነው፣ ከልቤ። ግን ምን ላድርግ? ስራዬ ነው። ትዕዛዝ መቀበል ደግሞ ግዴታ አለብኝ። አንቺ ግን ስለተረዳሽኝ አመሰግናለሁ። ምን አማራጭ አለኝ? የፈረደብኝ ባል እያለ። አንቺን ሊያስደስትሽ የሚችል ነገር በሙሉ ማድረግ እችላለሁ። በሙሉ ማለት አብሮ ከመተኛት ውጭ። አብሮ መተኛት ደስታ የሚሰጥ ይመስላል? እንግዲህ ወላጆቻችን ለዘመናት ያንን ነገር ያደርጉ ነበር። እኛም ልጆቻቸው ያንን ለማድረግ ነው ምኞታችን። ታዲያ ደስታ ባይሰጥ ይህን ሁሉ ዓመት አይከብድም? ግድ ሲሆን ትለምደዋለህ። እያወሩ ያለሁት ስለ አንቺ ባል አይደለም። ከምትወጁ ከምታፈቅዱ ሰው ጋር አብሮ መተኛት ማለት ነው። ምን ለማለት ፈልገህ ነው? ስለ ባለቤቴ ምን የምታውቀው ነገር አለ? ልውደደው በምን ታውቃለህ? ማን ስለሆንክ ነው አንተ እኔ ላይ የምትፈርደው? ይቅርታ ሰሊና፣ ባለቤትሽ ያደረገውን ነገር አውቃለሁ። እንግዲህ በመሀላችሁ ጥሩ ነገር ቢኖር ያንን ያደርጋል ብዬ አላስብም። ከአንቺም የተረዳሁት ደግሞ እሱን ነው። ልክ ነህ። እኔም የማውቀው ስቃዩን ብቻ ነው። ለአመታት ከእሱ ጋር ተኝቼ ያተረፍኩት ህመም ብቻ ነው፣ እማይድን ህመም። ቲናን ላመጣት ልወጣ ነው። እኔ ስላደግኩበት የፍቅር ባህል ማወቅ ከፈለግሽ የሆነ ነገር ይዘን እንጨዋወታለን። በዛው ወይን ይዤ ልምጣ? ጓደኛሞች ሆነናል ስላልሽኝ ነው። ይቅርታ። እሺ ጥሩ ይዘና። እሺ የማይመስል ነገር ነው የምታወራው። ጋርድ ነው ምናምን አላልሽም እንዴ? ታዲያ መሳሪያ ሳይዝ በምንድን ነው የሚጠብቃት? እስኪ ስማ፣ ደንቆሮ ነገር ነው እንዴ? አላስመረመርኩትም እንጂ አንዳንድ ጊዜ ያጋጥመኛል። አልፎ አልፎ ግን ይሰማል። እሺ ላግዝ ስለሆነ ስግሩን ዋጥ አደርገዋለሁ። ከአንቺ ጋር ግን አንዛለቅም። ጎሽ፣ ጭራሽ መሞከር ማምሮሃላ። አላወከኝም መሰለኝ። ነፂ እኮ ነኝ፣ ተስለህም አታገኘኝ። እሺ ነፂ፣ እሱ ሌላ ስለት አይሳልም፣ የተሳለውንም እየፈራ ነው። ወደ ዋናው ጉዳይ እንግባር ናቲ። ስለቱ ቢበቃን አይሻልም? ልክ ነህ። ሀሳብ መስጠቱ ይበቃል። እኔ በአየር ላይ እንሳፈፋል በምድር ላይ ይመሰመሳል ካላችሁ ሰውዬ ጋር ምንም አይነት ሀሳብ መስጠት አልፈልግም። ቦቅቧቃ ልምዱ ነው ብሬ። ይህ ሰውዬ በደንብ ነው ያየሁት። የመጣበት ዓላማ ሌላ ነው። ይህ አረመኔ ባልተብየው ሊያስገድላት ሳይሆን አይቀርም። ምን ማለት ነው? ለምን ያስገድላታል? ባሉ አይደል እንዴ? እሺ ለሚስትነት ቢሆን ወዶ ያገባት ለምን አልወለዱም? እሱ ግን ትንሽ እህቷን አምጥቶ አሳድጊ ነው ያላት። ነፂ ትንሽ አወሳሰብሽ እኮ። ካልፈለገ ቢለቃት እኮ እሷ ደስተኛ ናት። አሁንም ቢሆን የቤተሰቦቿ ጉዳይ አስገድዷት ነው እንጂ ወደው አይደለም። አይምሰልክ። የፈለገ ቢወዳትም እንደማትሆነው እንደማትፈልገው እያወቀ አብሯት ሊሆን አይፈልግም። የሚበቃውን ያህል ኑሯል። ልፍታ ካለ ደግሞ ህግ የሚሉት ነገር አለ። በዛ ላይ ሀብታም ነው ታውቃለህ። ልክ ልትሆኚ ትችያለሽ ነፂ። ማስፈራራት እየቻለ ማስገደል ምርጫው የሚያደርግ አይመስለኝም። እኔም ግን መሳሪያ እያያዙን ሳይሆን በጣም ነው የጨነቀኝ። በዛ ላይ ደግሞ ይህን ቀን ታመሰግኛለሽ አለኝ። እንዴ ለምን? እሺ ሀሳብ ልስጥ። በፊልም ኮንሰፕት ካየ ነው ሚሽኑ ዛሬ ነው የሚጠናቀቀው ማለት ነው። ነገ መገደሏን ስትሰሚ ኦ አምላኬ እኔም ሙቼ ነበር ትያለ። እንዴ ንግግሬ ማራኪ ነው እንዴ? ስለዚህ ሰሊና ችግር ውስጥ ናት ማለት ነው። ብትሆንም ባትሆንም መጠርጠር አለብን። እኔ ሲጀመር አምነዋለሁ። አንጠረጥረው። ኮማንዶ እኮ ነው ብሬ። በማንኛውም ሰዓት የፈለገውን ነገር ሊያደርግ ይችላል። ስለዚህ ፈጥነን መሄድ አለብን። እኔ ወደ ቤቴ ልሄድ የተነሳሁት።
በጣም ነው የማመሰግነው። ደግሞ ይቅርታ እሺ ስላልወደድኩ ከእንግዲህ በኋላ እወድሃለሁ። ሌላ ቀን ደግሞ እንደዚህ ብታመጣኝ ደስ ይለኛል። ለእህቴ ግን እንዳትነግራት እሺ፣ ትቆጣሃለች። ቸኮሌት እንዳበይ ያምሻል ብላኛለች። ቆይ ከመቼ ጀምሮ ነው ቸኮሌት የሚያመው? ኧረ አያምም። እኔማ ቤት ስንገባ ሌላ ትልቅ ነበር፣ እሱን እሰጥሻለሁ ብዬ ነበር። ግን ካልወደደችው ይቅራ። እጭ ሳናደድ ወይ ተደብቄ ልብላ እንዴ? ኧረ የት ትደበቂያለሽ? ደግሞ ብታገኝሽስ? ትገለናለች። እሺ በእናትህ የሆነ ሀሳብ ፍጠር። አሁን እንቅልፍ አይወስደኝም። በቃ አንድ ሀሳብ አለኝ ከተስማማሽ። እስማማለሁ። ምንድን ነው? ምን መሰለሽ፣ ምን አድርጎ ነው? ቲና በጣም ነበር እኮ የምጠላው። እባክሽ አንቺ ዝም ብለሽ ነው እዚህ ድረስ ያለፋሽ። በሬሞት እውነቴን ነው። ጠብቀኝ እንጂ ተብሬ ቆጭኋል በኋላ ቆይሽ እዚህ ቆመን ከምንድን ነው የምናድናቸው? ደህንነቷን በምን አረጋገጥክ? አሁንስ እህቷን የሆነ ነገር እንደሚያደርጋት በምን ልናረጋግጥ እንችላለን? የሆነ ነገር ማለት ምን ማለት ነው? ቆይሽ አንቺ እቅድሽ ምንድን ነው? እያሰብኩ ነው። ያው በር ላይ አይደል ያለ ነው። የሆነ ነገር ከተፈጠረ ለማረጋገጥ ይጠቅመናል። ምናልባት ሲጫጫሁ ምናምን መሳሪያ ሲተኮስ እንሰማለን። እኔ ስለናፈቀሽኝ የሆነ ምክንያት ፈጥሬ ገብቻታለሁ። ግን አንቺን አምኜ እዚህ ድረስ በመምጣት ያፍራለሁ። አመንከኝ እንጂ ምን አደረከኝና ነው የምታፍረው? ከአንቺ 10 እጅ ናት ይገባዋልሽ። በቃ ዝም በይ። ከዚህ ምን እንደተረዳው ታውቃለህ? ሮማንስ ላይ ጎበዝ እንደሆነ፣ ፍቅር ላይ ጥሩ ነው ማለት ነው። በጣም ፍቅርን የማውቀው በቤተሰቤ ነው። ለእኔ ፍቅር ቤተሰቤ ነበር። ምን ነው በህይወት የሉ? ስላለው ብናወራ አይሻልም? እህቴ እብድ ነበረች በፍቅር ታውቂያለሽ። አንድ ወንድ አፍቅራ ለእሱ ስትል ሁሉ ነገሯ ተለዋውጦ ነበር። ሁሉ ነገሯ በጣም የዋህና እኮ ደግ ነበረች። ሁላችንም ሳንረዳት ቀርተን አበደች አልናት። ለካ ፍቅር ያሳብዳል። ቀላል ያሳብዳል። በቃ የሆነ ክንፍ ነው የሚያደርገው። በተለይ ልጃገረድ ከሆንክ ለካ አንተ አትሆንም። እኔም ያኔ እንዲህ ነበር ያበድኩት። በጣም ነበር የምወደው፣ እስትንፋሴ እሱ የሆነ ያህል እስኪሰማኝ ድረስ። ግን ምን ያደርጋል፣ ሰብሬ ጣልኩት። የሆነ ድምፅ አይሰማም? ይሰማኛል። በጠባብ ክፍል ውስጥ ሆነን እህቷ እንዳትሰማን ተሳቀን ፍቅር ስንሰራ ይሰማኛል። አልፈልግም አልወድም ትለኛለች። እኔ ግን ለህይወቷ ምን ያህል አስፈላጊ እንደሆንኩ ነበር የሚሰማኝ። ጥሩ ይሰማል። ሞኝ ነኝ አይደል? አንድ ባለ ትዳር የሆነች ልጅ እኔ ለህይወትሽ ማስፈልግሽ ማለት ከባለቤቱ ያወቀ ቡዳ ነው። እኔ ምን አውቃለሁ ብለህ ነው? ብቻ ጓደኛዬ እንደምትወድህ አውቃለሁ። ልትረዳት ይገባል። ብሬ ቤተሰብ ልክ ነሽ።
ቤተሰብ አይሽ ፍቅር ዥንጉርጉር ነው። አንዳንዱን ቤተሰቡን ያስረሳዋል፣ አንዳንዱን ደግሞ አልቀየማትም። በቃ ያለ እሷ መኖር ማሰብ እንዳልችል አድርጋኛለች። ለዛ ነው አሁን እዚህ የተገኙት። አለቃህን ወልጆ አላውቅም። ከፈለክ ልትነግረው ትችላለህ። ነገሩ እሱም ይነግራል። ታዲያ ለምን አገባሽ? ልጅ ነበርኩ፣ ቆንጆ ነኝ እና በገንዘብ ሊያጠን እንደሞከረ ያቺ ሴት አለም የባለችው ሰው በፍቅር ክንፍ እያለች ነበር። ክንፏን መምቻ ተጠራጣ። በጣም ሀብታም ነው። የሆነ ቀዳዳማ አያጣም። አላጣም። በአባት ያጠመደኝ በቤተሰቦቼ መጣ። አሁን ሁሉም እንደ መላክ ነው የሚያየው። አባቴ ችግር ውስጥ ነበር። አሁን የደም ስሩ በለው የሚተነፍሰው ጭምር በሱ ነው። የሚያስፈራራኝ ራሱ በአባቴ ነው። ስለ እህትህ እየነገርከኝ ነበር። እየከነፈች ነበር። ከዚህ በላይ እዚህ መቆየት የለብኝም። ገብቼ ደህንነቷን ማረጋገጥ አለብኝ። እሺ ቆይ፣ እኔ እኮ ትንሽ ከመሻ አሳድሩኝ ብለን እንድንጠይቅ ብዬ ነው። ናፍቃኛለሽ ስትል አልነበር? በዛውም ደግሞ የማቀፍ እድሉን ታገኛለህ ብዬ ነው። አንቺ አትሰሚም እንዴ? አቁመናል። ደግሞ ደንቆሮ ትላለች። ከአንቺ ባሰ ደንቆሮ አለ እንዴ? እየሰደብከኝ ነው እንዴ? አብሬ ብርድ እየጠጣሁ ያለሁት እኮ ለጓደኛዬም ለአንተም ስል ነው። አልጠገበች ገና መክነፍ መብረር ስጀምር ክንፏን ተመታች። ማነው በዚህ ሰዓት? እንጃ። ምናልባት እድሩ ብር ሊሰበስቡ ካልሆነ ደግሞ ቤት ተሳስተው እንጂ በዚህ ሰዓት ማን ሊሆን ይችላል? እሱ ነበር የሚመጣው። እሱ ታስሯል። በቃ አንቺ ተቀመጪ፣ እኔ ከፍታለሁ። አንተ ተከራዩ በዚህ ሰዓት ምን ታደርጋለህ? አይ ምንም፣ ትንሽ እዚሁ አካባቢ ነበርኩኝና በዚሁ ሰልፍ ለምን ሰላም ብያቸው አላልፍም ብዬ ነው። መግባት ትችላለህ። እኔስ ጓደኛዬን ማየት አይፈቀድልኝም? የቀለድሽ ነው? የጓደኛሽን ህይወት አደጋ ውስጥ መክተት ፈልገሽ ነው? የኔ ህይወት በአንተ ችግር ውስጥ ማለፍ ከፈለገ አድቢ። ገብተሽ አይተሻት መውጣት ትችላለሽ። ፍቅር መጣ። ደህና ነህ? ስላንቺ በጣም ስጨነቅ ነው ያልኩት። ደህና ነሽ አይደል? እኔ ደህና ነኝ። ጭራሽ ጠባቂ ሲኖረኝ ነው እንዴ የምትፈራው? መፈራው እኮ ጠባቂሽን ነው። ደግሞ ሌላ ነገር አስቢያለሽ። ባለፈው ለታቻው ሌላው ሲሄድ ቤቱ መሳሪያ ስላየው ነው። ወታደር ነው። ስለዚህ ለስራዬ ጥንቃቄ ስል መሳሪያ ይዛለሁ። እሷ እልህ የያዛት ነገር ስላለ ነው እንዲህ እየሆነች ያለችው። እሱን ግን እዚህ ድረስ ማምጣት አልነበረብሽም ፍቅር።
አሁን መሄድ አለባችሁ። እሺ? የሚነግረው ሰው አያጣም። አቃጣሪው እሱ ነው። እሱ ካልነገረው ማን ሊነግረው ይችላል? እንዴ ልክ ነሽ። ብንሄድ ይሻላል። ረበሽናችሁ መሰለኝ። ብሬ እንሂድ። ከእሱ ጋር እየጠጣች ነበር? አዎ። ጠረጠርከኝ እንዴ? በፍጹም። እንዴት ተግባባችሁ ብዬ ነው። እና ደግሞ ቀናለሁ። ከአንቺ ጋር እኮ እንደዚህ አይነት ጊዜ ካሳለፍን ቆየን። መቼም ለምን ቀና አትይኝም? ከተስማማችሁ ጊዜ ልሰጣችሁ እችላለሁ። መቆየት ትችላላችሁ። ማደር ግን አይቻልም። ባንድ አፍ በጣም እየኮራ ነው። ታውቀዋል ግን እኔን ለመቅረብ ብዙ አትድከሚ። በቃ ወንዶች ስትባሉ ከሴቶች የመፈለግ ስሜት ስታዩ ልባችሁ ያብጣል አይደል? ድክመትሽን ለእህቶችሽ አታውሪሽ። ደግሞ ስለኔ እንጂ ስለ ወንዶች አታውሪ። ወንድምሽንም አባትሽንም ያለ ቦታቸው አትፍረጅባቸው። የቆሰልክ ሰው ነህ፣ ታስታውቃለህ። ህመምክን መታከም አትፈልግም። እንደዛ ነው። የገባሽው ጓደኛሽን ለማየት ነው። የሰጧችሁ ደቂቃ ትንሽ ነው የቀረው። አትጠቀሚበትም? እሷ የት ትሄድብኛለች ብለህ ነው? አየሩ ይበርዳላ። መቼም ሴት ልጅ መንከባከብ ጥያቄ የለውም። ሴት ልጅ እናት፣ ሴት ልጅ እህት ናት። በጣም እኮ መሸብሬ። እሺ አሁን የት ልታድር ነው? እሷ ታውቃታለህ። እልኋ ለምን አላየኝም ነው? ቅድም ነበር የተናደርኩባት። አሁን ግን አንቺን ስላገኘሁ ደስተኛ ነኝ። ሸኝቻት ወደ እናቴ ካገባለሁ። ደግሞ ተጠንቀቃት። እሱ ፊት ነሳኝ ብላ አንተ ላይ እንዳትለጠፍ። ምን ያስቅሃል? ከምሬ እኮ ነው። ምን የዋህ ብትሆን ዱርዬ ነች። እፈራታለሁ። እሺ፣ አንቺም ግን ራስሽን ጠብቂ። ወይ ናትሻ፣ እሺ፣ ይኸው ልወጣ ነው። መጣሁ። እሺ፣ መጣሁ። በቃ ልሂድ።
በቃ አሁን መውጣት አለባችሁ። ለዛሬ በቂ ነው። እሺ፣ በጣም አመሰግናለሁ እንዳልሽው። አሁን በጣም ደስ ብሎኛል። መሄድ እንችላለን። አዎ መሄድ እንችላለን። ያንቺ እኮ ነው። አጎቴ ይላል። አጎቴ? አባቴ ምን ሆነ ይሆን? ውዴ ተረጋጊ እንጂ። ለሰላምታ ይሆናል። ደግሞ የሆነ ችግር ተፈጥሮ ቢሆን ኖሮ እህቶችሽ የት ሄደው ነው አጎትሽ የሚደውለው? ከሰላምታ ውጪ ምንም ነገር ማውራታችን ተግባባን? ገብቶኛል። ስንቴ ነው የምትነግረኝ? ለራሴ ጨንቆኛል። እባክህ አምጣው። ህጋችንን የምታወሪውን ነገር ማወቅ አለብኝ። ሄሎ አጎቴ፣ ሰላም ናችሁ? አባቴ ደህና ነው? ደግሞ አታፍሪም? ይሄ አባትሽን ከመግደል አይተናነስም። የኔ ልጅ ምን ይበድል ምን ያጥፋ? እንዴት በባልሽ ቀብር ላይ አትገኙ? ምን አደረግኩ አጎቴ? ምኑ ላይ ነው የጨከንኩት? አባቴ ሰላም አይደለም እንዴ? ሚስቴ ቤቴ ብሎ ይኖረዋል። የትም ወድቆ መቃቱ ሳያንስ ጭራሽ ለሀዘኑ መገኘት ይቅር። እዚህ ሆነን የአማታችንን መርዶ ባሉ ባልታነስማ። አዋረድሽን። ምንድን ነው የምሰማው? ምንድን ነው ያለው? የባልሽን ሞት መድገሙ አስፈላጊ ነው? አሁን ደግሞ አንቺ ትሞቻለሽ። አይ የምትይ ከሆነ የእህትሽን ሬሳ አውጥቼ መንገድ ላይ ነው የምጥለው። ይሁን። እህቴ የት ነች? ተኝታ አይደል እንዴ? የምን ልተኛ ነው በዚህ ሰዓት? ስንት የምናወራው ነገር አለ ሴትዮ። አረ እንዴ ክላስ ራሱ እኮ አስተማሪያችን ማስተማሩን ትቶ በወሬ ነበር ሲያደክመን የነበረው። እዚህ እንዲደክመኝ አልፈልግም። ለማንኛውም ተኝቼ ስነቃ ጆሬም ቀለል ስለሚል የዛሌ ታወሩኛለሽ። ደግሞ ብሬም ስለሌለ ከኔ ጋር አይደለም ልተኝ። እሺ እራትሽን ብይ። እንዴ አሁን አይደለም እንዴ መክሰሴን የበላሁት? ያው ሌሊት ሊርበኝ ስለሚችል አንቺ ታውሽኛለሽ። ለማንኛውም ቻው። ልክ ነሽ፣ ተኝታ ነበር። ግን የግድ ማድረግ ስላለብኝ ወስጃታለሁ። እነዚህ ሰዎች መጥተው በጠበጡን እንጂ ጨዋታውን እኮ ጥሩ ጀምረን ነው ነበር። አየህ አይደል? ቆሌ ልክ ነው። ታውቆኝ ነበር። ታመሰግኛለሽ ብዬሽ ነበር። እንድትሞቺ ስለማልፈልግ ልጠብቅሽ ነበር። ልገለኝ ነው? ልሞት ነው? ቆይ እሷ ምን አድርጋ ነው? ምን አደረገች? ተረጋጋ አፍቃሪ። ይኸውልህ እኔና እሷ የጀመርነው ጨዋታ አለ። እሱም መጨረሻ አለብን። ዳያውን ተነሱና ወደ ውስጠኛው ክፍል ግቡ። ሰሊና የባልሽን ሞት ሰምተሻል። ለእህትሽ የምታዝኝ ከሆነ ምን ማድረግ እንዳለባቸው ንገሪያቸው። ብሬ ተነሱ። እህቴን ብሬ ተነሱ። በእናትህ አምጣ ስልክህን። አንቺም አንቺው ስልክህን አምጣው። አምጣው። ምን ታፈጣለህ? ምን በደልኩ ይሁን? እኔን እንደፈለክ እህቴን ተውልኝ። ተይ በቃ ተይ፣ እንደዚህ አትሁኝ። ይልቅ ቅድም ጥሩ ጨዋታ ጀምረን ነበር። ምን ላይ ነበር ያቆምነው? ወይኔ ጉዴ! ቆይ ግን ምን ሊያደርገን ነው? ሊገለን ነዋ። ምን ትላለች እቺ? ወይኔ ሰሊ ማትረፍ አልቻልኩ።
ይኸውልህ አስወጣኝ ነገርኩህ። ምንም እንዳታረጋት ነው ያለቀም። እኔም አለቅም። እሺ የትም ብትሄድ አታመልጠኝም። የምርሽ ነው? አዎ ቆንጆ ነው። ምን ይወጣለታል? ማለቴ ገዳይ ነው። ምን ላይ ነበር ያቆመው? ስልክ እየበረረች ነበር። ክንፏን ተመታች። አይኔ ላይ ግን ትንሽ እንባ ነበር። እንባ ለወራት ከአይኔ ላይ ጠፍቶ አያውቅም ሰሊና። ያቺ በርዳ ያልጠገበች እህቴ ሁሌም አይኔ ላይ ናት። እንባዬ ናት። አዝናለሁ ስለ እህቴ። ግን ከኛ ጋር በምን አገናኘካት? አፍቅራ ነበር። ስታስቢው ማንን ያፈቀረች ይመስልሻል? አሁን ጨዋታችን ምን እንደሆነ ገብቶሻል? ባልሽን አፈቀረችው። በምን እንደሆነ ታውቂያለሽ? በዚህ ትንሽ ከተማ ውስጥ ባልሽ የመልአክ ኑሮ ነበር የሚኖረው። ለብዙ ድሃ ማህበረሰቦች ይለግሳል። ለብዙ የመንደሩ ወጣቶች የሥራ ዕድል ከመፍጠር አልፎ የራሱ ወታደሮች አድርጓቸው ነበር። ታዲያ ሰው ወደድኩ ሲላት እህቴ እንዴት አትክለፍ? በንጉሥ የታጨች ነበር የመሰላት። በሁሉም ሰው ልብ ውስጥ እሱ ነግሶ ነበር። እሺ ከዛስ ምንድን የተፈጠረው? እህቴን ልጅነቷን ቀሟት። በሰጠችው ሴትነቷ ውበቷ እንዳሻው ሲጫወት ቆይቶ በልጅነቷ አስረገዛት። ከዛ እህቴ ነቃች። በቆመችበት ማስተዋል ጀመረች። በእሱ ያስወደዳት ትምህርት እያጓጓት ለቤተሰቧ ክብር ስትል መቆም ነበረባት። ወይ እሱም ማግባት ወይ ደግሞ ልጁን ማስወረድ። ቆይ ግን ስለምን ነው የሚያወሩት? በጣም እያለቀሰ ነበርኩ። ለምን ደም አያለቅስም? ጭራሽ አንቺ ስለሱ ትጨነቂያለሽ? ቆይ ጓደኛሽ አለች እንዴ? አታሳዘንሽም? ምን ጅል አፍቃሪ ነሽ? ስርዓት። አንተም ስለመጃጃለህ ስታወራ ነበረ። ደግሞ አፍቅሬው አይደለም። በቃ ደህና ካልሆነ የሚፈጥረው ነገር አሳስቦኝ ነው። እኔ ደህና ሆኖ ጓደኛዬ እንዲወዳት ነው የምፈልገው። ከቀልብሽ ሁኚ። አሁን ምን ማድረግ እንዳለብኝ እያሰብኩ ነው። አትረብሽኝ። ምን ልታስብ ትችላለህ? ለመውጣት ነው። ቁልፍ የለንም። በሩ ነው መስበር ያለብን። ግን ደግሞ ሊሆን አይችልም። መጠበቅ ነው ያለብን። አንቺ ጠብቂ። አንቺ በእሷ ቦታ ብትሆኚ ምን ትወስኚ ነበር? በዛ ላይ የወደድሽው ሰው እወድሻለሁ፣ አፈቅርሻለሁ ያለች ሰው እሱ ያንቺ በሆኑ ቤቱ አይደለም ከተማው ጠቦች ነበር። ውሳኔዎች ሁሉ ልክ መሆን የለባቸውም። ልክ ለሚሆን ነገር የተሳሳተ ምርጫ የምንወስንበት ጊዜ አለ። እኔ በእሷ ቦታ ብሆን ለማግባት አይኔን አላሽም። እሷም አላሸችም። አግባኝ ነበር ያለችው። አግባኝ፣ ሽማግሌ ላክ፣ የልጅ አባት ላርግህ ነበር ያለችው። እሱ ግን አፈር ቢ ነበር ያላት። ያረገሰችው ከሱ ከረከሰ ገላ ጋር ተኝታ አልመሰለውም። እሱ ያሳሰበው የኔ እህት ከማርገዟ በላይ ሀብቴን ትካፈለኛለች ብሎ ነበር ያሰበው። የጭካኔው ብዛት አስወርጂው ብሎ ገንዘብ ሰጣት። ጭራሽ ባስ ብሎ ትዳርና ልጅ አለኝ ብሎ ያንቺንና የእህትሽን ፎቶ ሰጣት። ልጁ አይደለችም፣ እህቴ ናት።
የእናቴ ልጅ እህቴ ነች። እሱንማ ተረዳው እኮ የእናት ልጅ ደስ የሚል ቃል ነው። እኔም እኮ እህቴን የእናቴ ልጅ ነበር ምላት። ተዋርዳ ቤተሰብ ማዋረድ ሞት ሆኖባት ራሷን አጠፋች። እህቴ የእናቴ ልጅ ራሷን አጥፍታ ሞተች። አባቴ ልጄ አበበ እያላት ያቺን ቡጥ በመቅሰሟ አባቴ በዛው ወድቆ ቀረ። ከዛ በኋላ እናቴም ብዙ አልቆየችም። የልጆቿን አባት ልጇን በማጣቷ ወድቃ ቀረች። ይህ እርጉም ሶስት ቤተሰብ ቀብሮ ነው የተቀበረው። ብሬ ቀድሞ ግን ማንን የሚገል ይመስላል? አንቺን ነው። ባይወደኝም እንደወደድኩት ነው የሚያስበው። ሰው ደግሞ የሚወደውን ሰው አይገለም። እሺ እኔ ይግደለኝ በቃ። ግን ስለምን የሚያወሩ ይመስላል? የሆነ ችግርም አለ። መሳሪያ አውጥቶ ማወራው ወሬ ያለ ካልገደልኩ እያለ እንደዚህ የሚያወራው ምንድን ነው? የትኛው ፊልም ላይ ነው እንደዚህ አይነት ጠላት ያለው? ቆይ እሺ አሁን በዚህ ሁኔታም እየቀናሽ ነው እንዴ? ለምን አልቀናም? እኔ አዋራኝ ጊዜ ስጠኝ ስለው እምቢ ያለ ሰው፣ እሱ ግን ለመግደል የሚፈልገውን ሰው ወይን እየጋበዘ ነው። ልክ ነሽ እኮ አንቺ። መጠርጠር አይከፋም። ገደላት አልገደላት ከማለት መጠራጠር ሳይሻል አይቀርም። እንደ ሚስት ያውለኝ አይደለም የሚባለው። ግን እሺ ምን እያላት ይመስልሻል? በጣም አዝናለሁ ይሁን በሆነብህ ነገር። አሁን ለምን እንደመጣህ ገብቶኛል። የፈለግከውን አድርግ፣ እመነኛ፣ አልሞግትህም። ብቻ እነሱን ተዋቸው። ግን እህቴን ተዋት። እኔ ሚስቱ ነኝ፣ የበቀልህ አካል ነኝ። አንተን ከካሰህ ልትገለኝ ትችላለህ። ወደዚህ ቤት የመጣሁት የቆምኩበት መቃብር ላይ ቃል ገብቼ ነው። እናም ቃሌን ጠብቄ መሞት ነው የምፈልገው። ያንን ከማድረግ ምንም ነገር አያቆመኝም ሰሊና። የመሰለኝ ነው ማለት ለምንድን ነው ወደ ከፋ የሚጠጋው? ሊስማት ነው። እና አሁን እየተሳሳሙ ነው እያልሽ ነው? እንጠርጥር የተባባልነውን ነው። እንግዲህ እኔ ጥርጣሬ ነው። አንተ የፈለግከውን ነገር መጠርጠር ትችላለህ። ሌላ ምን ሊሆን ይችላል? ሰሊ ሰሊን አገደለ። አንታውሪ ማን ሞተው? ደናንሽ ማን ለኔ ተቆሰው? ራሱን አጠፋ እንዳትኝ ብቻ። እኔ ለእናንተ በጣም ፈርቼላችሁ ነበር። ከባድ ሐዘን ውስጥ ነው የነበረው። ወደዚህ ቤት የመጣሁት የቆምኩበት መቃብር ላይ ቃል ገብቼ ነው። እናም ቃሌን ጠብቄ መሞት ነው የምፈልገው። ስለዚህ ያንን ከማድረግ ምንም ነገር አያቆመኝም ሰሊና። ዝግጁ ነኝ። ይህን ህመም በልመና ላስቆመው አልችልም። እህቴን ብቻ በፈጠረ ቃል የገባሁት የእሱ የሆነን ነገር ሁሉ መቃብር ለማውረድ ነበር፣ አንድ ሰው እስኪቀር። ግን ተሳስቻለሁ። መሄድ የነበረብኝ እሱ ቤተሰብ ጋር ነበር። የእሱ የሆነው ነገር ያለው እዛ ብቻ ነው። እዚህ ያለው ሁሉ ነገር እሱን የሚጠየፍ ነው። አንቺም የእህቴን ገፈት ቀማሽ ነሽ። በቃ አሁን ላይ እጄን መስጠት ነው ያለብኝ። አታመልጥም። በሐዘንህ ላይ ታስረህ ህግ እኔን ላይ ያስከብረኝ ይችላል። እኔ ግን ህግን አከብራለሁ።
እሱን ለመግደል ስሞክር በገንዘብ የቆመን የራሴን ወገን ከ4 ሰው በላይ ገድያለሁ። አሁን መሞቱ ታውቋል። ስለዚህ እኔም ፖሊስ ይፈልገኛል ማለት ነው። ግን ደስ የሚለው የምታሰረው ባለድል ሆኜ ነው። ምን ልታደርግ ነው? አይዞሽ፣ ወደ ላይ የምተኩሰው ራሴን ለማጋለጥ ነው። እህትሽ እኔ ክፍል ነው ያለችው። አይዞሽ፣ አደንግጭ። ያስተኛዋት በመድኃኒት ነው። ይህን ነገር ከምታይ ብዬ ነው። የኔ ውድ በጣም ፈርቼ ነበረ። በጣም እኔም በጣም ጨንቆኝ ነበር። አንቺማ እኔን ሳይስመኝ እንዳስማት ብለሽ ጠርጥረሽ ነው አይደል? እሰይ አቃጣሪ። ገደላት ከመባል መጠርጠር ይሻላል ያልከው ራስህ አይደለህ እንዴ? አይዞሽ የኔ ውድ፣ አሁን የትም ሊያመልጥ የማይችልበት ቦታ ላይ ነው ያለው። አንቺ ብቻ ሙያሽን ከስር ከስር ከኔ ስር እያልሽ እየተማርሽ ጥሩ ምሳቃ ቋጣሪ መሆን ነው። ከዛ አይዞሽ ሲወጣ አንቺ ነው። እሱ ችግር የለውም። ግን ስንት ዓመት ነው የሚፈጅበት? ያው 4-5 ነፍስ አይደል ያለበት። ለአንድ ነፍስ 10 ዓመት ቢፈርዱበት ለ5 ነፍስ ደግሞ ያው 50 ዓመት ማለት ነው። ያ ማለት እኮ ቲና አግብታ ወልዳኔ ቁሜ ልጠብቀው። ምን ችግር አለው ታዲያ? ፍቅር አይደለም እንዴ? ወይኔ ቲና፣ ወይኔ እናንተ ሳልተኛ ነገርኩ። በስመ አብ። ወይኔ ወይኔ፣ ለእናቴ አድሬያለሁ ብዬ ሳልደውልለት አሁን ልደውልለታ